በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ዋላችሁ? አሜን። አባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። እንደተለመደው ዛሬም አጫጭር መረጃዎችን ይዤ መጥቻለሁ። ቀዳሚው የአርሲ ጉዳይ ነው። አሁንም ሞቱ አልቆመም። አሁንም ስደቱ፣ እንግልቱ፣ መከራው አልቆመም። አርሲና ወለጋ እናት ፓርቲ በዚህ ጉዳይ አጭር ጽሑፍ ይዞ ወጥቷል። የንጹሃን ፍጅት በምስራቅ ወለጋ ይላል። በምስራቅ ወለጋ ዞን ጊዳ አያና ወረዳ አንድ ወዴድቸ ቀበሌ ልዩ ቦታው አሊ ተብሎ በሚጠራ አካባቢ እጅግ ሰቅጣጭ ግድያ በመንግስታዊ መዋቅር እየተፈጸመ ነው። ከ20 ታታ ተሽከርካሪ በላይ የኦሮሚያ ልዩ ኃይልም ተራግፏል። ንጹሃንን ኢላማ ያደረገ ዘግናኝ ጭፍጨፋ እየተካሄደ ነው ይላል እናት ፓርቲ። በቅድሚያ መከላከያው ህዝብ ጋር በመመካከር እንጠብቃችኋለን በማለት ህዝቡ አምኖ መሳሪያው እንዲያስረክብ ተደርጓል። ያ እንደሆነ ከታወቀ በኋላ ይመስላል በቅንጅት ከማክሰኞ ህዳር 30 ጀምሮ በስለት ጭምር ንጹሃንን በአሰቃቂ ሁኔታ ያለ ከልካይ እየጨፈጨፉ ይገኛል። አስከሬናቸውም አልተነሳም የሚሉት በጭንቅ ውስጥ ያሉ የአካባቢው ነዋሪዎች የነዋሪው በስጋት በየጫካው በመሰደዱ የሟቾችን ቁጥር በውል ማወቅ አስቸጋሪ ሆኗል። በአካባቢው ሸኔ ወይም የኦሮሞ ነጻነት ሰራዊት ወይም ፋኖ እንደማይንቀሳቀሱ ዋና ኢላማ ንጹሃን እንደሆኑ ይነገራል። ፓርቲያችን ይህን አይነቱ አካሄድ ለከፍተኛ ዘር ፍጅት ዝግጅትና ምልክት አድርጎ ይገነዘበዋል። ድርጊቱንም በጽኑ ያወግዘዋል። አካባቢው ከዚህ ቀደም ተደጋጋሚ ዘር ፍጅት ይካሄድበት የነበረ መሆኑ ይታወቃል። ስለሆነም በአካባቢው የሚንቀሳቀሰው የክልሉ ልዩ ኃይል እንዲህ ካለው እኩይ ድርጊት እንዲታቀብና መከላከያ ሰራዊቱ በቦታው ተተክቶ መሳሪያ ሲያስወርድ ቃል በገባው መሰረት ህዝቡን እንዲጠብቅ፣ ያ ካልሆነም የህዝቡን መሳሪያ እንዲመልስና ህዝቡ ቢያንስ ራሱን እንዲከላከል እንዲደረግ እየጠየቅን፣ ይህ ሳይሆን ቢቀርና ለሚደርሰው ፍጅትም መንግስት ሙሉ ኃላፊነቱን እንደሚወስድ ማሳሰብ እንወዳለን። ፓርቲያችን ለሞቱ ተረፍተ ነፍስን ለወዳጅ ዘመዶቻቸው ለአካባቢው ማህበረሰብ መጽናናትን ይመኛል። ፈጣሪ ሀገራችን ኢትዮጵያና ህዝቦቿን ይጠብቅ ይላል። እንግዲህ ፓርቲው ያወጣው አጭር መረጃ ነው የሚለው። በእውነት እውነታው ይሄ ነው። ስለዚህ አርሲ አካባቢ፣ ወለጋ አካባቢ የሚደረጉ ልቂቶች መንግስት መር ናቸው። በመንግስት የሚቀናበሩ ናቸው። መንግስት ራሱ ስፖንሰር የሚያደርጋቸው ናቸው። አንዳንዴ በአክራሪ እስልምና ወይም አልሸባብ በእነሱ ይደረጋሉ። አንዳንዴ ደግሞ መንግስት በራሱ ሲፈልግ በልዩ ኃይል ሲፈልግ በኮሎኔል ነገኛ ብሎ ባደራጀው ገዳይ ኃይል በተለያየ መልኩ እዛ አካባቢ ያሉ ኦርቶዶክሳውያንን ያጸዳል። እንዲያም ሲል አማራዎችን ከሆኑ ሙስሊሞችንም ቢሆን ያጸዳቸዋል። ስለዚህ እዛ አካባቢ በተለይ ወለጋ አካባቢ እንደዛ ነው ሲሰራ የነበረው እናውቃለን። ስለዚህ ኦሮሚያ ክልል ውስጥ ሁለት አካላት ታርጌት ናቸው። አንደኛ አማራ ከሆኑ ምንኛውም እምነት ይኖራቸው ይገደላሉ። ሁለተኛ ኦርቶዶክስ ከሆኑ ኦሮሞም ይሆኑ አማራም ይሆኑ ደቡብም ይሆኑ ምንም ይሆኑ ትግራይም ይሆኑ የትኛውም ይሆኑ ብቻ ኦርቶዶክስ ማተብ ይኖራቸው ይገደላሉ። ይህ የነ ሽመልስ አብዲሳ የነ አብይ አህመድ በደንብ በውጭ ማይታወቅ ግን በውስጥ በክልል ደረጃ አርቅቀው አጽድቀው እየሰሩበት ያለ ስራ ነው። ይሄን ሁሉም ኦርቶዶክስ ሊያውቅ ይገባል ነው። እንዲህ አይነት ፍጅት እንዲቆም ሁላችን ጥሪ እንድናደርግ መልእክታችን እናስተላልፋለን። ወደ ሌላው መረጃ ሳልፍ እንግዲህ በርካታ እህት ወንድሞቻችን እየጮሁ ነው፣ እኛም እየጮሁን እንዳለ ነው። ለዓለም አቀፉ ማህበረሰብ በኦርቶዶክሳውያን ላይ እየተደረገ ያለውን ጭፍጨፋ ለማሳወቅ እንግዲህ ሰሞኑ ትልቅ ስራ ተሰርቷል። ቴሌግራም ላይ እንደለቀኩላችሁ በሰሜን አሜሪካ የሚገኙ ወንድሞቻችንና አባቶቻችን ትልቅ ስራ ሰርተዋል። በዛ አካባቢ ድምጽ እንዲሰማ፣ ይሄን ተከትሎ ኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ ይፈጸማል የተባለው ጥቃት እንዲቆም እንግዲህ አሜሪካዊ ፖለቲከኛም ጠይቀዋል። እንግዲህ በኮንግረስ ደረጃ መሰማት ደርሷል። አርሊ ካርተር የተባሉት እኒ ፖለቲከኛ ክርስቲያኖች ላይ የሚፈጸመውን ጥቃት እንዲቆም ዲፕሎማሲያዊ ጫናን ጨምሮ የተለያዩ ማዕቀቦች እንዲጣሉ ነው የጠየቁት። እነዚህ ሰው እንግዲህ እነዚህ ይሁ በተደጋጋሚ ስነግራቸው የነበረው ጩኸት ነው በሆነ ፍሬ ያፈራው። በአሜሪካ የጆርጂያ ግዛት ተወካይ የምክር ቤት አባል የአሜሪካ መንግስት ኢትዮጵያ ላይ መውሰድ ስላለበት እርምጃ የኢትዮጵያ መንግስት የሚቃወም ረቂቅ ውሳኔ ነው ያቀረቡት። እንግዲህ ካነሷቸው ጉዳዮች ውስጥ በኢትዮጵያ ኦርቶዶክሳውያን ክርስቲያኖች ጭፍጨፋና የክልሎች አለመረጋጋት ለአሜሪካ ፋይዳ የለውም ወይም ሴት የማይመጥንና ቀጠናውንም ወደ ቀውስ ውስጥ የሚከት ነው ብለውታል። እነዚህ ተወካይ የብልጽግና ድንቁርናና መልስ የማይገኘውና የምስኪኖች ሞትም ሊቆም የሚችለው ሞታችንን እንግዲህ በውድም ሆነ በግድ ማስቆም የሚችሉትና ጉልበተኞች ጋር ገንዘቡን ባላቸው ተጽዕኖ ፈጣሪዎች ምክንያት መሆኑን ማወቅ አለብን።
አብይ ያለ እነዚህ ሰዎች ወይም ያለ እነዚህ አካላት ይሁንታ አንድም ቀን ወንበሩ ላይ አድርሞ ለመናገር ኃያላኑ ዝም ካላሉት አንድ ቀን አያሳድሩትም። እነሱ ደግሞ ማስረጃዎችን አሰባስበው ከደረሱበትና እንደ ስጋት ከቆጠሩት በአንዴ እንደ ጎርፍ ነው ነቅለው የሚጥሉት። ስለዚህ የሚመጡበት ከራሳቸው ጥቅም አንጻር መዝነው ነው ብዙ ጊዜ ለሀገራቸው ውጭ ፖሊሲ አደጋ ነው ካሉ አንድን አካል እንደምንም ብለው ነው የሚያስወግዱት። ይሄን ማወቅ መቻል አለብን። የክርስቲያኖች መሞትን የማይታገሱት በተለይ አክራሪ እስልምና ይስፋፋል ስለሚያስቡ ይህን እንደ ዋና ነገር ስለሚወስዱት ነው የሚፈልጉት ማስረጃዎችን በተደራጀና አስተማማኝ በሆነ መልኩ አዘጋጅቶ ሪፖርቶችን ማቅረብ ነው። ለዚያ ነው ነገሮቹ እየፈጠኑ ያሉት። እንግዲህ ያንን ስለምናውቅ ነው ዘመቻውን አጠናክረንና በእውነት ላይ ብቻ ተመስርተን ሞታችንን ማሳወቅ አለብን ብለን እየጣርን ያለ ነው። ፍትህ በግፈኞች በግፍ ለተጨፈጨፉ የአርሲ እንዲሁም የወለጋ ኦርቶዶክሳውያን እንዲሁም በኢትዮጵያ አጠቃላይ እየሞቱ ላሉ ንጹሃን ሁሉ ነው የምንለው። ስለዚህ እንዲህ አይነት ጉዳዮችን አጠናክረን መቀጠል አለብን ወገኖቻችን። በዚህ ላይ ጠንካራ ስራ ሁላችን በጋራ መስራት አለብን። ሌላውና እጅግ በጣም ሰሞኑን ከሰቱ በጣም ገራሚ ወይም ደግሞ አስደንጋጭ ነገሮች አንዱ በጎንደር የታየው የፕሮቴስታንቱ ሁኔታ ነው። እንግዲህ ይህንን በነ ዝናሽ ታያቸው በጠቅላይ ሚኒስትሩ ሚስት የሚመራ ነው ጎንደር ላይ እየተካሄደ ያለው የፕሮቴስታንት የብልጽግና ፕሮቴስታንት ዘመቻ ወይም የመናፍቃኑ ዘመቻ። እንግዲህ ከሰሞኑ በጎንደር ከተማ ወንጌልን እንሰብካለን በሚል በማህበረሰባዊ እሴትና ባህል ላይ ለመዘባበት ሞክረው አይተናቸዋል። ማንም ሰው ያሻውን እምነት የመከተል መብት ቢኖረውም በጎንደር የነበረውን እሴት እንግዲህ ለተመለከተው ግን በተለይ ይህን ሁኔታ ስንመለከተው ጉዳዩ ሃይማኖት ተኮር ሳይሆን ማህበረሰባዊ ቀይ መስመሮችን በመተላለፍ ህዝቡን ለቁጣ ማነሳሳትና እንግዲህ ቫዮሌንስ የመፍጠር እንቅስቃሴ የተደረገ ይሆን ተብሎ ነው። ከጥቂት ዓመታት በፊት እንግዲህ በቱርክ መንግስት መግለጫ ታግዘው ጎንደር መቻቻል የማታወቅ አገር እያሉ የፕሮፓጋንዳ ናዳ ሲያወርዱ የነበሩ ኢትዮ ኢስታንቡላውያን ተመሳሳይ ዘመቻ ለማስጀመር እድል ያገኙ መስሏቸው ሁኔታውን እንደ ጥሩ አጋጣሚ ተጠቅመው በተለየ ሁኔታ ሲያራጉት ተመልክተናል። ነገርየው በዝምታ የታለፈው ለማስቆም ሳይሆን እንግዲህ የታለፈው ስለማስቆጣ ሳይሆን ጎንደር ላይ በሃይማኖት ሰበብ ቀውስ እንዲነሳ ሲያልሙ ውለው ለሚያድሩ ወገኖች ተባባሪ ላለመሆን ነው መንግስትን ጨምሮ። የሆነ ሆነና የጉዳዩ ባለቤቶች ለተፈጠረው ሁሉ ይቅርታ እንጠይቃለን ብለው አይተናል። ነገር ግን በእምነት ሽፋን ይህን አይነት አደገኛ ትንኮሳ የፈጸሙ ወገኖች በሴቱ በባህሉ በታሪኩና በሃይማኖት ድርድር በማወቀው ህዝብ አይን ውስጥ ገብተዋል። ይህን ደግሞ አንለቃቸውም። የምናደርገውን ነገር በራሳችን እንሰራለን። ማንም በየትም ቦታ ይሆነኛል ያለውን እምነት የመከተል መብቱ ሊከበር ይገባል። ነገር ግን በእምነት ስም የማህበረሰብን ኮሌክቲቭ ፕራይድ መተናኮል፣ በተለይ ደግሞ የሰውንን ክብር መንካት በተለይ በቤተ ክርስቲያን ላይ መዘባበት መሆኑን ማወቅ አለባቸው። ኃላፊነቱንም ትንኮሳም የፈጸመው ወገን መውሰድም አለበት። ሁሉም ቀልድ አያስቅም። የጥርስ መርገፍም ሊያስከትል ይችላል አንዳንዴ አላወቁበትምና። ይሄ ደግሞ ሆን ተብሎ ቀደም ብሎ የተነሳ ነገር ነው። እንግዲህ ሰሞኑን የሀገረ ስብከቱ ስራ አስኪያጅን ጨምሮ ሌሎቹ ጸጥ ብለው ቆይተው አሁን ግን አባ ዮሴፍ ምን ብለዋል? እጅግ መልካም ጥሩ የሆነ ስላቅ መሆኑ ነው ብለዋል። መግለጫው ከወጣ በኋላ ይቅርታ ብሎ ሙሉ ወንጌል ያወጣው መግለጫ ቅድም ከነከሰኝ ንክሻ ይልቅ አሁን የሳምከኝ መሳም አብልጦ አቆሰለኝ ማለት ይሄ አይነቱ አይደለም እንዴ ብለዋል። በተለይ ካፍ ከወጣ አፋፍ ነው ብለው ተናግረዋል። እንግዲህ ይህን ስንመለከት ብልጽግና በሙሉ ወንጌል በኩል ጎንደር ላይ ምን እያደረገ ነው የሚለውን ብዙ ጊዜ መረዳት አለብን። ሙሉ ወንጌልን ነገሩን ስታየው የሚያኗኑር ስራ ስላልሰራችሁ አውጥታ ወርዳ ይቅርታ ብትጠይቅ ይሻለኛል ብላ ጠይቃለች። ከዚያም አድራሻው የማይታወቅ ደብዳቤ ቁጥር የሌለው ደብዳቤ ነው መሆኖቻቸው ላይ የለጠፈችው ሙሉ ወንጌል። አባ ዮሴፍ የሀገረ ስብከቱ ስራ አስኪያጅና በብልጽግና ሰራዊት የሚታጀብ ነው ተብሎ ብዙ ጊዜ ይወራለታል። ደግሞ ምንም ሳይተነፍስ ከርሞ ነው እንግዲህ ዛሬ ይቅርታ ሲጠየቅ እንቧ ከረዩ እያለ ያለው። ሰሞኑ ሲቆጡ ስላላየን ይቅርታ መጠየቁ አብሽቋቸው ይሆን ብለው የሚጠይቁ ቢኖሩም ሊፈረድባቸው አይገባም። እርግጥ ነው ፈረንጆቹ ዘዳሜጅ ኢዝ ኦልሬዲ ደን እንደሚሉት ያለ ነው። እንዲያውም ፌክ ይሁን እውነት ባላውቅም ሽመልስ አብዲሳ ከዓመታት በፊት ጽንፈኛው መስቀል አደባባይ የኔ ነው እያለ ሲያስቸግር ዛሬ ላይ ጎንደርን ቀምተነው እያለቀሰ ነው ማለቱን ተሰምቷል። ስለዚህ ነገር ግን እውነትነት አለው ወይ ብለን ብናየው አዎ እንደዛ ነው እየሆነ ያለው። አሁን በዚህ ሁኔታ ቤተክርስቲያን በብልጽግና ያልተነጠቀችው የሷ የሆነ ነገር የለም በዚህ ወቅት። ለዚህ ሁሉ ተጠያቂው ግን መንግስትና ነጣቂዎቹ ብቻ ሳይሆኑ አስነጣቂዎቹና በውስጥ ያሉት ቀሳጣውያን የኛዎቹ ናቸው ነው ዋናው ነገር ይሄ ነው። ይሄን ነው መረዳት መቻል ያለብን። እንግዲህ ከ3 ዓመት በፊት ጀምሮ ነው በነገራችን ላይ ሰሜኑን ለኢየሱስ ጎንደርን ለኢየሱስ እያሉ ብዙዎቹ ይህን ነገር ሲያንቀሳቅሱ ነበር። ጎጃምን ጎንደርን እያሉ
እንግዲህ በወቅቱ ተናግረን ነበር። የዛን የሚሰማ አልነበረም። አሁንም የጎንደር ጉዳይ ትልቅ ትኩረት ሚሻ ጉዳይ ስለሆነ ሁላችንም ተረባርበን እዚህ በላይ እንዳይሰፋ ማስቆም አለብን ነው። በመጨረሻ እስር ዜና አለ። አሁንም ብዙ በርካታ ወንድሞቻችን እየታሰሩ ነው። ወንድማችን ኤርሚያስ የሚባል በፌስቡክ የምታውቁ ልጅ ኖራሊ ታስሯል። ሰሞኑን ኤርሚያስ እንግዲህ ቀኑ 8 ሰዓት አካባቢ ነው ባለፈው የህግ አካላት ለጥያቄ እንፈልጋለን ጥቆማ ደርሶን በማለት ጉለሌ ክፍለ ከተማ ላዛሪት ፖሊስ ጣቢያ ያሰሩትኝ። በዚህም መፍትሄ ይመጣ ይሆን በማሰር ብለን ልንጠይቅ እንችላለን። የሆነው ደግሞ ከውድ ባለቤቱ ጋር አብረው ወደ አንድ የገበያ ማዕከል እየሄዱ ባለበት ሰዓት ነው እሱን ነጥለው የወሰዱትኝ። በጣም የሚያሳዝን ነገር ነው። እንግዲህ ኤርሚያስ ለምን አሰሩት ብለን ብንጠይቅ ብዙ ጊዜ ይሄ ልጅ አንዳንድ ሆዳሞችን ይቃወማል። ከዛ በተረፈ ደግሞ ለአብነት ትምህርት ቤቶችና ለገዳማት የሚችለውን ነገር እየሰበሰበ ይረዳል። እንደውም አዲስ አበባ ላይ ራሱን ሩጦ ራሱን የሚቀይር ልጅ ነው። የሚገርማችሁ በጣም የሚራሯጥ ልጅ ነው። እንግዲህ እንዲህ አይነቱን ልጅ ነው እያሰሩ ያሉት። ልክ እንደ ወንድማችን ዮሴፍ ወንድማችን ኤርሚያስን ማስረውታል። እንደውም እኔ ፖለቲካ ምናምን የሚነካ ልጅም አይደለም እውነት ለመናገር ዝም ብሎ ብድግ አድርገው ነው ያሰሩት። እንግዲህ ትናንት በ02/2018 በዋለው ችሎት ኤርሚያስ እንግዲህ ወደ ፍርድ ቤት ቀርቦ ለታህሳስ 9 ፍርድ ቤት እንዲቀርብ የ7 ቀን ቀጠሮ ተሰጥቶታል። በጣም የሚያሳዝነው ይሄ ነው። እንግዲህ ወንድማችን ገብረ ሚካኤል ነው የሚባል በጸሎት አስቡት ለውናል። ወንድማችን ዮሴፍም አሁንም እንደታሰረ ነው። አሁን ትንሽ ድምጹ የሚያሰማ ኦርቶዶክሳዊ ካለ እየተያዘ ይታሰራል ማለት ነው። ስለዚህ ጥንቃቄ እንድናደርግ እዚህ ላይ ሁለተኛ ደግሞ መሄድ ያለብንን የራሳችን መስራት ምንሰራውን ስራ መስራት እስካልቻልን ድረስ ተጠቂነት አንወጣም የሚለውን ነገር ልነግራችሁ ነው። መረጃ ይመስል ነበር። አዳዲስ መረጃዎችን ይዤ እመጣለሁ በቀጣይ። ሁላችሁንም ወዳችኋለሁ። ሰላም ሁኑልኝ።